በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእናታችን ለቅድስት ድንግል ማርያም ጾመ ማርያም ፍስለታ ማርያም ጾም በሰላም በጤና ደረሰን አደረሳችሁ። ጾመ ፍስለታ እመቤታችን ቅድስት ድንግል ማርያም 64 ዓመት በዚች ምድር ኑራ እንደ አንድ ልጇ መሞቷን መነሳቷንና ማረጓን ያዩ ዘንድ ሐዋርያት የጾሙት ጾም ነው። ጾሙ ከነሐሴ 1 ቀን እስከ ነሐሴ 16 ቀን ሲጾም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዋጅ ከደነገገቻቸው ከሰባቱ አጽዋማት መካከልም አንዱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እመቤታችንን መቅደሱ፣ ታቦቱ፣ እመቤታችንን ማደሪያው፣ መንበሩ፣ እናቱ አድርጎ መረጣት። ስለዚህ አብ ጠበቃት። ወልድ በተለየ አካሉ ሥጋን ከእርሷ ተዋሃደ፣ መንፈስ ቅዱስም አጸናት። እመቤታችን በዚህ ኃላፊ ዓለም ለ64 ዓመታት ቆይታለች። ጥር 21 ቀን እመቤታችን አርፋለች። ፍልሰታ የሚለው ቃል የሚገልጸው ከአንድ ቦታ ወደ ሌላ ቦታ ለቆ መሄድን፣ መሰደድን፣ መፍለስን ያመለክታል። ይህም የእመቤታችንን ሥጋ ከጌቴ ሰማኒ ወደ ገነት መፍለሱን በኋላም ከገነት ከዕፀ ሕይወት ስር ከነበረበት መነሳቱን ለማመልከት ይነገራል። ሐዋርያት እመቤታችን ስታርፍ ሐዋርያት ባጎበር አድርገው ወደ ጌቴሰማኒ ይዘዋት ሲሄዱ አይሁድ ቀድሞ ልጇን ሰቅለን ብንገድለው ደቀ መዛሙርቱ ተነሳ አረገ እያሉ ሲያውክን ኖሩ። ዛሬ ደግሞ እርሷን ተነሳች አረገች እያሉ ሲያውኩን ሊኖሩ አይደለምን? በእሳት እናቃጥላት ብለው ተነሱ። ታውፋንያ የሚባል አይሁዳዊ ተራምዶ አጎበሩን ጨበጠው። መልአኩ ቅዱስ ሩፋኤል የታውፋንያን 2 እጆቹን በሰይፍ ቆረጣቸው። በዚህም የታውፋንያ 2 እጆች ከእመቤታችን አጎበር ተንጠልጥለው ቀሩ። ከዚህ በኋላ መድኃኒታችን ኢየሱስ ክርስቶስ ወንጌላዊ ቅዱስ ዮሐንስን ጨምሮ እመቤታችንን በደመና ነጥቆ ከገነት ከዕፀ ሕይወት ስር ወስዶ አኖራቸው። ሐዋርያትም ተጨነቁ። እመቤታችን ተሰወረችባቸው። በኋላም ዮሐንስን እመቤታችንስ እንደምን ሆነች አሉት። እርሱም በገነት ከዕፀ ሕይወት ስር እንዳለች ነገራቸው። ዮሐንስ አይቶ እኛ ሳናይ ብለው በነሐሴ መባቻ ጾም ጀመሩ። ሰኞ ነሐሴ 1 ቀን ጀምረው እሁድ ነሐሴ 14 ቀን ፈጽመዋል። በዚህ ቀን ጌታችን ትኩስ በድን አድርጎ የእመቤታችንን ሥጋ ሰጧቸው፣ ቀብረዋታል። እርሷም እንደ ልጇ በተቀበረች በ3ኛው ቀን ማክሰኞ ተነስታ አርጋለች። ከመትንሣኤ ወልዳ ያሰኘውም ይህ ነው። በዚህ ጊዜ ከሐዋርያት ወገን የሆነው ቅዱስ ቶማስ አልነበረም። ደመና ጠቅሶ ከአገረ ስብከቱ ሲመጣ ስታርግ አገኛት። ተበሳጨ። ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ ዛሬ ደግሞ ያንቺን ትንሣኤ ሳላይ ቀረውኝ አለ። በዚህ ጊዜ የልቦናን ሐዘን የምታቀል እመቤታችን አይዞህ አትዘን፣ እነዚያ ጓደኞችህ ትንሣኤን እርገቴን አላዩም፣ አንተ ግን አይተሃል። ተነሳች አረገች ብለህ ንገራቸው፣ አብስራቸው ብላ የያዘችውን ሰበን ሰጣ ሰደደችው። ከዚህ በኋላ ሄዶ የእመቤታችን ነገር እንደምን ሆነ አላቸው። ሥጋዋን አግኝተን ቀበርናት አሉት። እርሱም ሞት በጥር በነሐሴ መቃብር ተውህ ነገር እንደምን ይሆናል አይመስለኝም አላቸው። አንተ እየተጠራጠር ሰውን ሁሉ ስታጠራጥር ትኖራለህ አለው። እርሱም የያዘውን ያውቃልና ጸጥ ብሎ ይሰማቸው ነበር።
ከዚህ በኋላ ቅዱስ ጴጥሮስ ተቆጥቶ ሂዶ መቃብሩን ቢከፍተው የእመቤታችን ሥጋዋን አጣው። በዚህም ምክንያት ደንግጦ ቆመ። ይህንን ጊዜ ቅዱስ ቶማስ አታምኑኝም ብዬ ነው እንጂ እመቤታችንስ ተነስታለች አድርጋለች አላቸው። የያዘውንም ሰበን እያሳያቸው ቅዱስ ሥጋዋን የገነዛችሁበት ጨርቅ ሰበን ይህ አይደለምን ብሎ ሰበኑ ሰጣቸው። ይህንንም ለበረከት ተካፍለውታል። ከዚህ በኋላ በዓመቱ ቶማስ ትንሣኤሽን ዕርገትሽን አይቶ እኛ ሳናይ በማለት ጾም ጀመሩ። በ16ኛው ቀን እመቤታችንን መንበር ቅዱስ ጴጥሮስን ንፍቀ ቄስ እስጢፋኖስን ሠራኢ ዲያቆን አድርጎ ራሱ ቀድሶ አቁርቧቸዋል። ስለዚህ እመቤታችን ቅድስት ድንግል ማርያም ከጌታችን በኋላ ከክርስቲያኖች ሁሉ በፊት የትንሣኤና የዕርገት ክብር አግኝታ ልዑል እግዚአብሔር ባዘጋጀላት ልዩ ሕይወት እንደምትኖር ቅድስት ቤተ ክርስቲያናችን አባቶቻችን ያስተምሩናል፣ ይመክሩናል። ምእመናን ሁላችንም በየማዕረጋችን በሌሊት በሰዓታት በማህሌት ነግህ በኪዳኑ በውዳሴ ማርያም በቅዳሴ ማርያም ትርጓሜው ቀን በቅዳሴው በመሳተፍ ቃለ እግዚአብሔርን በመስማት ስብሐተ እግዚአብሔርን በማድረስ ከእመቤታችን ከቅድስት ድንግል ማርያም በረከትን ያሳትፈን ዘንድ ቅዱስ ፈቃድ ይሆንልን። ከእመቤታችን ከወላዲተ አምላክም በረከት ረድኤት ያሳትፈን። ፍቅሯን በልባችን ጣዕሟን በአንደበታችን ይሳለልን ያሳድርብን። አሜን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቦውን ጥበቡን በልቦናችን ሳይብን አሳደሪብን። አሜን።